የቤተክርስቲያን አባቶችን የምንቃወማቸው መቼ ነው? ይህን በደንብ ማወቅ አለብን። አንድን አባት በግል ኃጢአቱ መንቀፍ የለብን። እኛ አለቆች አይደለን። አለቃው እግዚአብሔር። ቤተክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስሰዋለን፣ እንወቅሰዋለን። ሰላም እንደምን አላችሁ? የተወደዳችሁ የንፍታሌም ሚዲያ ቤተሰቦቻችን፣ ንፍታሌም ሚዲያ የተለያዩ መርሃ ግብራትን ወደ እናንተ እያደረሰ ይገኛል። ዛሬ ደግሞ ወደ እናንተ ልናደርስ የወደድነው መርሃ ግብራችን በቤተ ክርስቲያን ላይ ችግርን እየፈጠረ የሚገኘው የፍኖተ ጽድቅ ማህበርን በማስመልከት የተለያዩ መምህራን ድምጻቸውን እያሰሙ ይገኛሉ። ከነዚህ መምህራን መካከል ደግሞ ሊቀ ሊቃውንት ስምዐኮነ መላክና ዲያቆን መምህር ሄኖክ ኃይሌ የጻፏቸውንና የተናገሯቸውን ንግግሮች ወደ እናንተ የምናደርስበት መርሃ ግብር ይሆናል። አብራችሁ እንድቆዩ ግብዣችን ነው። ንፍታሌም ሚዲያን ላይክ፣ ሰብስክራይብ እንዲሁም ደግሞ ለሌሎች ሼር በማድረግ የዚህ አገልግሎት ተደራሽ እንዲሆን የበኩሎትን አስተዋጽኦ ያደርጉ ዘንድ እንጠይቃለን። የተናገርከውን ትምህርት አስበው ከሆነ አትናገረው፣ ተናግረውም ከሆነ አትድገመው። ብቻህን ማሰብ ስትጀምር በቤተ ክርስቲያን ውስጥ የብቻችን የሆነ ትምህርት የለም። በማህበር እንማራለን፣ በማህበር እንጸልያለን፣ አንድ ሆነን የተዘጋጀልንን ማዕድ ቅዱስ ቁርባን እንቀበላለን። በመጨረሻም የተዘጋጀልንን የተስፋ ሀገር እንቀበላለን። ክርስቶስ ያስተማረ በጉባኤ ነው። ስለዚህም ቤተ ክርስቲያን ምንጊዜም ጉባኤያዊት ሆና ትቀጥላለች እንጂ ማንም ምንም ቢሆን የራሱን ትምህርት አምጥቶ ሊያስተምር የሚችልበት እድል የለውም። የብቻው የሆነ ክርስቶስ ስለሌለው የብቻው የሆነ ትምህርትም ሊኖረው አይችልም። ብቻህን ማሰብ ከጀመርክ ከጉባኤው የተለየ አስተምሮ ማምጣት ስለማይቀር ወናምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት የሚለውን የሃይማኖት መግለጫ አስቀድመን እንድናውቅ መደረጉ ስለዚህ ነው። በቤተ ክርስቲያን ውስጥ የሚኖር ማንም ቢሆን ቤተ ክርስቲያን ካስተማረችው ትምህርት የወጣ እንደሆነ ማዕረጉ፣ የእውቀት ደረጃው፣ የወገን የሀብቱ ብዛት ሊያድነው አይችልም። በመጀመሪያ ከቃሉ የሰሙ ሰዎች የተናገርከውን ትምህርት አስበው ከሆነ አትናገረው፣ ተናግረውም ከሆነ አትድገመው ብለው ይመክሩታል። ምክራቸውን ሰምቶ በዚህ ካቆመ ይተውታል። ምክራቸውን አልሰማ ብሎ ከቀጠለ ግን ወደ መምህራን ያደርሱታል። መምህራንም አልሰማ ካለ ወደ ጉባኤ ወይም ሲኖዶስ ይቀርባል። ሲኖዶሱን ካልሰማ ተወግዞ ይለያል። በሰሞኑ ብፁዕ አቡነ ገብርኤል የሰጡትን ትምህርት በቪዲዮ አንዲት ወዳጄ ይልካልኝ ተመለከትኩት። ምናልባት ከባልንጀሮቻቸው ጋር ተማክረውበት ከበታቾቻቸውም ጋር ተከራክረውበት የነበረ ጉዳይ ከሆነ አስበው ከሆነ አትናገረው፣ ተናግረውም ከሆነ አትድገመው ሊሏቸው ይገባ ነበር። አሁን ግን በሹክሹክታ ሳይሆን በሰገነት ላይ የተሰበከ የስህተት ስብከት ስለሆነ ጉዳዩ ከዚህ ያለፈ ይመስለኛል። ከረፈደም ቢሆን ባየሁት መረጃ መሰረት ብዙ ሊቃውንት ሐሳብ ሰጥተውበታል። ይሄ ለብፁዕነታቸው መልካም እድል ነው ብዬ አምናለሁ። ሐሳባቸውን የገለጹ ሊቃውንተ ቤተ ክርስቲያን በሊቅነታቸው የምታምንባቸው ሊቃውንት እንደመሆናቸው መጠን ምክሩን ይቀበሉታል ብዬ ስለማምን ነው። ሐሳቡን ሳይንቁ በቶሎ በሰገነት ላይ ያጠፉትን የቤተ ክርስቲያን ትምህርት በሰገነት ላይ ወጥተው ቤተ ክርስቲያኒቱን ይቅርታ ሊጠይቁ ይገባል። አትደንግጡ ብለውናል፣ እንዳንደነግጥ ያድርጉን። ይህንን ትምህርት አባቶቻችን አልነገሩንም፣ መጽሐፍቶቻችን ላይ ተጽፎ አላገኘነውም። ብፁዕ ሊቀ ጳጳሱ መጽሐፍቶቻችን አባቶቻችንን ተቃውመዋል። ዛሬ መልስ አልጽፍም፣ ምክንያቱም መልሱን ከብፁዕነቶ ስለምጠብቅ ነው። ሊቀ ሊቃውንት ስምዐኮነ መላክ። በማስከተል ደግሞ የዲያቆን ሄኖክ ኃይሌን ጽሑፍ ወደ እናንተ እናደርሳለን። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያንጀሎ። ይህንን ጽሑፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። ነገር ሃይማኖታዊ መልስ ከበቂ በላይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያጋሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል አባሃሎ ገደላ ሀየት ጋቡ አንስርት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድንል ያደርገኛል።
ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይስ ከጠላቶቻችን የሚል ኢያሱያዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከኖሰ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰነበትን። አይናቸውን አስር የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል ቤተክርስቲያን ነባር እሴቶች የሚያጣጥሉ የቤተክርስቲያን ማዲያቶች ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተላላሰ ምንፍቅና ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዛለውን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን ዕድል ሊጠቀም ይገባዋል። በሶስተኛው ክፍለ ዘመን ጳውሎስ ሳምሶታ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲተ አምላክ የነገረ ድነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። ይበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉ ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን። ርጉም ይኩን ዘይረግመኪ ወብሩክ ይኩን ዘይባርከኪ ነገራ ተክሌ ይርሳ ልብኪ። ዲያቆን ሄኖክ ኃይሌ፣ ገሊላ፣ እስራኤል፣ ሚያዝያ 15 2017 ዓ.ም ተጻፈ።